እግዚአብሔር አምላካችን እግዚአብሔር አምላካችን ለነ አስታሮ በዓለም ለተባለው ጣዖት እየሰገዱ ልጆቻቸውን በዓለቶች ንቃቃት መካከል እየሸዉ እግዚአብሔርን ባስቆጡበት ዘመን ላይ ንጉሥ በመንግሥቱ ጎልማሳ በሚስቱ ባለጠጋ በርስቱ እንደሚቀና በሙሴ ላይ አድሮ እኔ ቀናተኛ አምላክ ነኝ ብሎ እንደተናገረ ስለ ስሜ ስለ ክብሬ ስለ ጌትነቴ እቀናለሁ ብሎ እንደሰበከ እንደመሰከረ ሁሉ በዚያ ዘመን ላይ የነበሩ ሕዝቦች ከገቢረ ጽድቅ ወደ ገቢረ ኃጢአት ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት አፈትልከው በተገኙበት ሰዓት ላይ በጠቢቡ ሰሎሞን ላይ አድሮ ይሄን የፍቅር ጥያቄ ለሕዝቡ ያቀርብላቸዋል። በሰዓቱ ልባቸውን ለእግዚአብሔር ሰጥተው በረከት የተቀበሉ ገሚሶቹ ሲሆኑ እግዚአብሔር ማን ነው ማደሪያውስ ወዴት ነው ብለው የተገዳደሩ እንዳይጠገኑ አድርጎ እግዚአብሔር ሰብሮ እንደጣላቸው አሁንም የእስራኤላውያን ታሪክ ስናገላብጥ የምናገኘው ሀቅ ነው። በመጽሐፈ ምሳሌ ምዕራፍ 29 ቁጥር 1 ላይ እንዲህ ይላል ጠቢቡ ሰሎሞን ብዙ ጊዜ ተነግሮ ብዙ ጊዜ ተዘክሮ የልቡን አንገት ያደነደነ ሰው ድንገት ይሰበራል መጠገኛም የለውም እንዳለ ይሄ ሕዝብ አመፀኛ በመሆኑ የተጠየቀው የፍቅር ጥያቄ ወደ ጎን በመጥፋቱ እንዳይጠገን አድርጎ እግዚአብሔር ሰብሮ ጥሎታል። ይህ የታሪክ መነሻ ለዚህ ትምህርታችን በዚህ እናብቃና ወደ እኛ ዘመን ወደዚህ ክፍለ ዘመን ጥያቄውን እንወስደዋለን። ምክንያቱም አሁን ያለንበት ዘመን የብርሃን ዘመን ነው። አሁን ያለንበት ዘመን የቅድስና ዘመን ነው። አሁን ያለንበት ዘመን ጨለማ የተገፈፈበት ዘመን ነው። አሁን ያለንበት ዘመን በደል ዋጋ የተገዛንበትን የምንመሰክርበት ዘመን ነው። ታዲያ እግዚአብሔር በዚያ ዘመን በሰሎሞን ላይ አድሮ ሕዝቡን በጠየቀበት ጥያቄ ልክ ዛሬም ይጠይቃል። ኢሰደርቤ በረከኛ ይችላል በረከቱ መፋቅ ኬሳ ከንጅራትኒ እመቶ ዋቀዮ ጀጠመኒ ከሞ ጋፈመኒ ጀቹራ ዋንበጋ ኬሳ ቱረኒ ዋቀዮ ፉለሳ ኢሳን ረቲ ጎሰዱ አደርቤ ቡዴሜ አችማን በቀተኒ ዋቀዮ ኢሰኒቱ አው ዋን ጉዳ ኬሳ ቱረኒ ዋቀዮ ኦችዱ ከናፉ ቢይቲ ኒ በርበዴሳ ብየ ከና ኒ ጡሙረማ ጀቹራን ዋቀዮ ሰኒ ጉባራ ተለቱ አባቴኛ ሶሎሞን irratti buletu ilma koo jechuudhaan gaaffii kana innaa gaafatee ummata addaa kan ta'anii waaqayyoo eenyudha maqaan isaa maal jedhama jechuudhaan laphee isaanii kan cufanii achuma waaqayyoo gara samii irratti gadakkaa baaseetu fideetu achuma barbadeessee jechuudhaan baraka kunuunfaa keessaa kan jiraatu abboonni keenya akkuma dubbatan
barreessanii kitaabonni keenya akkuma barreessanii jechuudha. Kanaafuu Waaqayyoo maal jechuudha? Maaliif laphee koo maaliif nu gaafate? Amma bara kakuu haaraa keessaa ni jiraanna. Bara kakuu haaraa keessaas gooftaa keenya, fayyisaa keenya, uumaa keenya Iyesuus Kiristoos dhiiga isaa baaseetu uummata Waaqayyoo akka taanu dhiigadhaan nu haameera, dhiigadhaan nu dhabsiiseera, dhiigadhaan addunyaa kana eebbiseera. Kanaafuu bara kakuu haaraa keessaa kan jiraannu uummata Waaqayyoos ammas jira, borus jira, iftaanis jira, amma bara baratti kan jiraatudha Waaqayyo. Kanaafuu maayilli Waaqayyo laphee koo maaliif nu gaafate? Waaqayyo ija isaa laphee koo irratti maaliif taasiseetu yaa ilma koo laphee kee naa kenni jechuudhaan maaliif gaaffii kana guddiseetu naa gaafatee jechuudhaan yoo kaasee bara kakuu haaraa keessaa kan jiraannu isa kana deebii kana kitaaba qulqulluu keessaa kaasneetu ni barannaa jechuudha። ስለዚህ በዚህ በዘመነ ወንጌል ለምንገኝ ለእኛ እግዚአብሔር ልቤን ለምን ጠየቀ? የእግዚአብሔር ዓይኖች ለምን በልቤ ላይ አረፉ? እግዚአብሔር በልብ ጉዳይ ትኩረት ሰጥቶ ይህን ጥያቄ ለምን አብዝቶ ጠየቀኝ ለሚለው አጭር ማስረጃዎች ተመልክተን የምንጨርስበት ነው። መጽሐፍ ሲናገር የሰውነት ሁሉ ብርሃን ዓይን ነው ይላል። ድገሙልኝ። የሰውነት ብርሃን ማለት ነው ዓይን ነው። አባጣውን ተጎርባጣ ደልዳላውን ከሸለቆ የምንለይበት ዓይናችን የሰውነት ሁሉ ብርሃን ነው። በማቴዎስ ወንጌል ምዕራፍ 5 ላይ እንደተመዘገበው የሰውነት ሁሉ ብርሃን ዓይን ነው ይላል። ለምንድን ነው እግዚአብሔር ዓይንን ያጠየቀው? ወደ ቤቱ የመጣንባቸው ቅዱሳት እግሮችን እግዚአብሔር ሰጥቶናል። ልጄ ሆይ እግርን ስጠኝ ማለት ሲገባው ለምንድን ነው እግዚአብሔር ዓይኖቹን በልባችን ላይ ያነጣጠረው? አሁን ቅድም ከዘማሪው ጋር ስለተደረገልንም ስላልተደረገልንም ስለ ክብሩ ብለን እልል እያለን ስናጨበጭብ ቆይተናል። በገንዘብ የማይተመን ብዙ መዋዕለ ንዋይ የፈሰሰበትን ቅዱሳት እጆቻችንን እግዚአብሔር መጠየቅ ሲገባው የእግዚአብሔር ዓይኖች በልባችን ላይ አርፎ ለምን ልባችንን ጠየቀ ለሚለው አሁንም አጠር ያለ መልስ አይተን የምንፈጽምበት ይሆናል ማለት ነው። እንግዲህ ከኦሪት ዘፍጥረት እስከ ዮሐንስ ራእይ መጽሐፍ ቅዱስን ስታገላብጡ ስለ ልብ ብቻ 250 ጊዜ ተጽፎ እናገኛለን። ድገሙልኝ። ስንት ጊዜ አልኳችሁ? 250 ጊዜ። ዋይ ለጤ ካሴቱ ኪታበ ቁልቁሉ አኩመ ዱበቴ jechuudha. Iddoon shantama kaaseetu waa'ee lapheedhaan gorseeraa barsiiseeraa jechuudha kitaaba qulqulluu. Kanaafuu achi keessaa waa'ee sadii kaasneetu ni barannaa jechuudha. እግዚአብሔር ከጠየቀን ከ250ዎቹ የልብ ጥያቄዎች መካከል ሶስቱን ማስረጃዎች አንስተን የምንመለከትበት ነው። ከዚህ የተነሳ ይህን የመጀመሪያው ጥያቄ ለመመለስ እግዚአብሔር ለምን ልቤን ጠየቀ ብለን ከጠየቅን የመጀመሪያው እኔ ልባችሁን የጠየቅኋችሁ ልባችሁን ስለማይነው ይላል። በምስቲ እግዚአብሔር ልቤን የጠየቀ በምስቲ ልቤን ስለሚያይ ነው። በመጽሐፍ ቅዱሳችን በአንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ እንዲህ ብሎ ተመዝግቧል። ሳሙኤል ሳሙኤል ሆይ የሰው ልጅ ፊትን ያያል፣ እኔ አምላክ ግን ልብን እመለከታለሁ አለ። ስለዚህ አባቴኛ ሉቢቸ ሳሙኤል ከንጀጠሙ በረከቱ መፋቄሳ ከንጅራቱ ጀቹራ አቹ መቅደሰ ተኤቱ ከንተጃጅሉ ዋቀዮ ቁፌቱ ያ ሳሙኤል አኒ አማ ቃመ ለመተቆጣፍ አማ ከመጁዳፍ ቃመሳ ኢኒላሉ አማ ኢጀኮ ለጴአን ኒላላ